ሰላም እንዴት ናችሁ? የካሙ ዩቲዩብ ተከታታዮች እኔ ደህና ነኝ አልহামዱሊላህ። ውድ ሀገሬ ልጆች ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። ዛሬ ሳምራዊትና ፋኒ ማለት ነው ለጂጂ መልስ ሰጥተዋል። እስኪ እንከታተላቸው ማለት ነው ምን እንደሚሉ። ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መተናል ማለት ነው። ትንሽ ጠፋ ብለን ነበር። ያለም ጠፋ ነው ሰሞኑን በጣም ያው በባለፈው በሰራሁት ቪዲዮ አይተውት ነበር። አንቺ በዛ ሰዓት አልነበርሽም? ያ የት ነበርኩ? ትምህርት ነበር። በሰዓቱ የት ነበርኩ? ነው ከቤት ውጪ ብዬሽ እኔ የሰራሁት ቪዲዮ። ኦኬ ዛኔ ቅዳሜ ቀን ነው እሑድ ቀን ነበር የሰራሁት። እሑድ ቀን ሰራሁት፣ እሑድ ቀን ፖስትኩት። የዛኔ ዊኬንድ ዕለት ነበር እና አላውቅም ነበር ቪዲዮ እንደምሰራ። ያ የማይሆን ነገር ተፈጥሮ ያው እኔም በግድ ነው ወጥቼ እንትን ያልኩት። አሁን ለመናገር እዚህ ጋር ሳምሪና ፋኒ ዋሽተዋል ማለት ነው። ምንም አይነት ነገር ሳይመካከሩ አያደርጉም። طيب ይሄንን ጂጂኪያም ተናግራለች። እንደገና ደግሞ እኔ ሶሻል ሚዲያ ተጠቃሚ ነኝ ስለማቀው ማለት ነው። ምንም ነገር ሳታስቡ ወደ ሶሻል ሚዲያ ምንም ነገር አታወጡም ማለት ነው። እዚህ ጋር አንቺ ትምህርት ቤት ሄደሻል ወይም ደግሞ ውጭ ብዬሻለሁ ምናምን እያለ ነው ማለት ነው። ውሸት ነው ሲጀመርም ማለት ነው። ተመካክረው ነው ቪዲዮውን የሰሩት። ባንቺ እናት ነው ይሄ ነገር በአብዛኛው እየደረሰብን ያለው። ያ ደግሞ በጣም ነገሮቹን ያከብደዋል። እኔም እስከዛሬ ታግሻለሁ፣ አንቺም የታገሽ ነበር። እስካሁን ድረስ መቆሚያ የለውም እና የመጨረሻ በቃ ይበቃል ብዬ ነበር ያንን ቪዲዮ የሰራሁት። ስቲል ግን ማቆሚያ የለውም አሁንም። ገባሽ? ሌላም ነገር ነው እየተወራ ያለው። ሰምተሽዋል፣ ሁለታችንም አይተነዋል። የመጨረሻ ነው የሚከብደው። ያው በጣም ለአይምሮ የሚሰቀጥጥ ነገር ነው እየተወራ ያለው። ማለት እኔ ራሱ ላይክ ለማሰብ ራሱ ደስ የማይል ነገር ገባ። እዚህ ጋር ሳምራዊትን ሳላደንቅ ማለፍ አልችልም ማለት ነው። ተከታታይ ነኝ ማለት ነው የቻናላቸው። እውነት ለመናገር ሌላ ሴት ብትሆን ማለት ነው ትዳሯን ታፈርስ ነበረ ማለት ነው። እና ያው ጂጂኪያ ደፍሮኛል ብላ ስለተናገረችው ነገር አፍሬ ያለሁኝ እንደዛ አታደርግም ብላ እየደገፈችው ነው ያለችው ማለት ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። ምክንያቱም ሊያደርግ አይችልም ብዬ ነው የማስበው። በነገራችን ላይ በጣም ብዙ ነገር ስለበደለችው እኔ እንጃ ማለት የሆነ ሊታመንም ላይታመንም ይችላል ማለት እንደዚህ ለመድፈር እንትን ባይላትም ሊፎግራት ይችላል ብዬ አምናለሁኝ። ምክንያቱም ብዙ ነገር ስለ አስቀየመችው በአደባባይ ከነዘር ማንዘሩ ጥርግ ስላደረገችው ማለት ነው በስድብ እና ያው ሳምሪ ምንም ነገር ይፈጠር አላምንም ብላ ክዳለች ማለት ነው። ባሌ ጨዋ ነው ብላለች። እስኪ ደግሞ እንከታተላቸው ማለት ነው። ምን ያህል ፈተና እየደረሰብን እንደሆነ መገመት አያቅትም። እዚህ ጋር ሁለት ልጆች አሉን። ወደፊት ሲያድጉ ምንድን ነው የሚያዩት? እና አሁን ይሄን ዛሬ ቪዲዮ ልንሰራ የፈለግነው አንዳንዴ ዝም ብሎ ውሸት ሲወራ እውነት ይመስላል። ሰው ጆሮ ላይ ይገባል፣ ያዳምጡታል። ከዛ የሚቀበለው ይቀበለዋል፣ የማይቀበለው አይቀበለውም። ግማሽ ፐርሰንት ያምናል፣ ግማሽ ፐርሰንት አያምንም። እና ውሸት ሲወራ ሳይሆን ላይ ሰው ዝም ሲል አሁን ለምሳሌ ነገሮችን አንድን ሰው ችላ ብላችሁት ንቃችሁት ዝም ስትሉ በቃ ዝም አለች ያ ማለት እውነት ነው የሚባል የሆነ የድንቁርና አስተሳሰብ አለን በእኛ ህብረተሰብ ማለት ነው። አንድ ሰው ዝም አለ ማለት እውነት ነው ሳይሆን በቃ ነገሩ አይመጥነኝም፣ ያ ሰው የተናገረው ነገር አይመጥነኝም፣ የተናገረው ነገር ከኔ ህይወት ጋር አያገናኘውም፣ እኔን አይገልጸኝም፣ ጉዳይም አይደለም። ምክንያቱም እኔ የምሮለው ላይፍ ሌላ ነው፣ ያ የሚያወራው ደግሞ ላይፍ አይነት ደግሞ ወይ ደግሞ ፋንታዚ ገጣጥሞ የሚያወራው ደግሞ ሌላ ነው። ሰውም ደግሞ የሚረዳው በሌላ ነው። ሰው የራሱ ጉዳይ ብለን ንቀምተው ነገር አለ ገባ። ኢቭን እንኳን ላይክ ከጥፍር ቆሻሻ እንኳን ማትቆጥረው ነገሮች አሉ አንዳንዴ ንቃቸው የምታዋቸው ማለት ነው ገባ። እንደዚህ አይነት ሰዎች አሉ። ግን በጣም በሚያሳዝን ሁኔታ ደግሞ ማህበረሰቡ ደግሞ አለ ዝም ስላልክ ብቻ በቃ ይሄ ነገር እውነት ነው ማለት ነው፣ በቃ ዝም አለ ማለት ነው ወይ ዝም አለች ማለት ነው የሚባል ነገር ማለት ነው። እና ዝምታ በአጠቃላይ እኔ ድሮ የምለው ነገር ነው። ውሸት በጣም ብዙ ታሪክ ነው ያለው። ውሸት በጣም ብዙ ታሪክ ነው የሚወራበት። እውነት አንድና አንድ ቁርጥና ቀጥ ያለሽ ነገር ናት። ከዛ በላይ ምንም አትወጣም። በቃ እውነት ስለሆነች ማለት ነው። ምንም ወደዚህም አትሄዱም፣ ወደዚህም አትሄዱም፣ ወደዚህ ነው የምትሄዱት። ያ እውነት ነው። ሰው
ያ ማለት የሰው ልጅ ዝም አለ ማለት ወይ እንደ ድክመት ወይ ነገሮችን ሌላ ሲያወራው ነገር እንደ እውነት አርግታችሁ የምታስቡ ሰዎች ቢያንስ ለራሳችሁ ራሱ ግንዛቤ ውስጥ አርግታችሁ ምን ከምን ጋር ቢያያዝ ነው እንደዚህ ነገር ሊፈጠር የሚችለው ብላችሁ ከግምት ውስጥ ብታስገቡ ጥሩ ነው ብዬ አስባለሁ። ለራሳችሁ ብለን ብታወሩት ነገር ብትጠረቀቁ ብዬ አስባለሁ። እዚህ ጋር ውዶችዬ ማለት ነው ሳምራዊት እየተናገረች የሚመስለው ተመልካችን ነው ማለት ነው። እንደኔ አመለካከት መልስ እየተመላለሰች ያለችው ከእናቷ ጋር ሆኖ እያለ ግን ተመልካቾችን እየወቀሰች ነው ማለት ነው። ከእናቷ ጋር የምትመላለስ ከሆነ ግልጽ ያለ ነገር ለእናቷ መልስ መመለስ እንጂ ያለባት። አሁን ላይ ግን እየተናገረች ያለችው ተመልካችን ነው። ይሄ ነገር ግልጽ አልሆነልኝም። ምንድን ነው ነገሩ? ለንበት ሀገራችን ሁላችንም የምንቻቻለው በዘመድና በጓደኝነት በዝምድና በቤተሰብ የከሌ ስለሚባባል ነው እንጂ ማናችንም በምናደርገው ነገር ላይ በህግ የምንጠይቅ ሰዎች ነን። አለቀ። አንድን ሰው ተነስታችሁ ስሙን ጠቅሳችሁ እስከጠራችሁ ድረስ ስሙን ጠቅሳችሁ እስከተሳደባችሁ ድረስ እዚህ ሀገር በአማርኛ ማወራችሁ፣ በቻይንኛ ማወራችሁ፣ በወላይተኛ ማወራችሁ በአንድ በፕሮፌሽናል ሰርቲፊኬት ባለው ሰው ተተርጉሞ እስከተከሰሳችሁ ድረስ ተጠያቂ ወይ ደግሞ ተቀጭም ትሆናላችሁ ማለት ነው። ሰው at the end of the day ማንኛችንም የምናገረውን ነገር በስነ ስርዓት ብንናገር አሪፍ ነው። እዚጋ ሳምራዊት ትክክል ብላለች ማለት ነው። ቤተሰብነት ባያግደን ብዙ ነገር ማድረግ እንችላለን ብላለች ማለት ነው። እውነቷን ነው ለመናገር ምክንያቱም ይሄ ነገር ባያግዳቸው ጂጂኪያም ብዙ ነገር ያደርጓታል ብዬ ነው የማስበው ማለት ነው። ያው ከከሰሷት ብዙ ደረጃ ላይ ትደርሳለች ብዬ አስባለሁ። ጂጂኪያ የምትሰራው ነገር ጥሩ ስላልሆነ ማለት ነው። ያው ግን ያው እናት ስለሆነች ያለውን ነገር ተቋቁማ ተቀምጣለች ማለት ነው ሳምራዊት። አሁን ግን በቃኝ ያለች ትመስላለች ማለት ነው። እስኪ ደግሞ ቀጣይ ቪዲዮዋን እንከታተል ማለት ነው ውዶች። አይ በዚህ መልኩ ነው የሚሆን ነገር ከሆነ ደግሞ አንድ ሰው የራሱ የሆነ ገደብ አለው። ያ ገደብ ደግሞ ሊሚቱ ሊያልፍ ይችላል። እኔ ራሴ ገደብ ነበረኝ፣ ፋኒም የራሱ ገደብ ነበረው። ሶ ያንተ ገደብ አልፎ የምትሄድበት እርምጃ በዚህ ነው መሄድ የምፈልገው ካልክ የራስ መብት ነው። ገባ? እኔም ምንም አንተን የምጫለ ነገር የለም። ቻለውን ብዬ ደግሞ ምንም አይነት ነገር የለም። ቢካዝ ይሄ ያንተ ውሳኔ ነው። ገባ? የኔም ውሳኔ ነው። የኔም ደግሞ ውሳኔ ደግሞ ሆኖ ደግሞ ከዚህ በፊት ያደረኳቸው ነገሮች አሉ። ገባ? ፐብሊክሊም ፕራይቬትሊም ማለት ነው። ነገሮችን ለማስተካከል ፐብሊክሊም ወጥቼ ተናግሬያለሁ። ፕራይቬትም ደግሞ ከሷ ጋር ባለው ነገር ለማግባባት ብዙ ነገር አድርጌያለሁ። ሰው ያልተስማማ ነገር ወይ ደግሞ እሱ እንዳለው የማይሰራ ነገር ከሆነ አይሰራም ማለት ስለማይሰራ ተመልሰን እንለያያለን። at the end of the day ግን የሰው ልጅ የሆነ ሰዓት ላይ ማቆም እሱም ራሱን የቻለ ሰው ነው አይደለ? ሶ አንተ 28 ዓመት ነው። ሰው ብቻ ምንድነው መጨረሻው እሱም የራሱ መወሰን የሚፈልገው ነገር ካለ ይወስናል። እናንተ ስላላችሁ ስላላላችሁ ኮሜንት ላይ መታችሁ ስለጻፋችሁ የምትመኙትን ስለወራችሁ እኛ ህይወት ላይ ምንም እንግዲህ ምንም ማለት ነው ላይክ at the end of the day አናቃችሁም። ላይክ እኔ ፕራይቬትሊ ስለማላቀው ሰው ማንኛውንም አድቫይስ ወስጄ አብሶ ባድ አድቫይስ መጥፎ አድቫይስ ወስጄ በህይወቴ ላይ ምንም አይነት ውሳኔ አልወስንም። ሶሪ ፐርሰናሊ ሰው እናንተ ገና አይታችሁ የማያውቅ አይቻችሁም አላቅ ሰው መታችሁ እንደዚህ አርጋት እንደዚህ ወርወራት ያውቁናል። ግን አንተ ድምድዴ ላይክ የራሳችሁን ባድ ኢነርጂ የራሳችሁ ጋር ያዙት። እኛ ጋር ወረወራችሁት አልወረወራችሁት እኛ ቤት ውስጥ አይገባም። በእኔ በኩል እኔ ቤት ውስጥ አይገባም። እዚህ ጋር ሳምራዊት ስሜታዊ ሆና እየተናገረችም ሊሆን ይችላል፣ አስባበትም እየተናገረች ሊሆን ይችላል ማለት ነው። እና ያው ተመልካች ላይ ነው በጣም እየፈረደች ያለችው። እንግዲህ ያው መልስ መስጠት ካለብሽ ለእናትሽ ነው እንጂ ተመልካች ላይ ልትፈርጂ አይገባም ብዬ እላለሁ ማለት ነው። ምክንያቱም እየተመላለሰች ያለችው ከእናቷ ጋር ሆኖ እያለ ግን ተመልካች ላይ በጣም እያወራች ነው ማለት ነው። አታውቁኝም፣ እናንተ ናችሁ የምታውቁኝ፣ እኔ አላውቃችሁም ምናምን እያለች እያወራች ነው ማለት ነው። ይሄ ደግሞ ትክክል አይደለም።
ምክንያቱም ከተመልካች ጋር ምንም ጉዳይ የላትም፣ ተመልካችም ደግሞ ከሷ ጋር ምንም ጉዳይ የለውም። ያው አድናቂዎች ናቸው፣ ተከታታይ ናቸው። ከዛ ውጭ ግን ምንም ነገር የለም ማለት ነው። ከእናቷ ጋር ስለሆነ ያለው ጉዳይ ከእናቷ ጋር ነው መጨረስ ያለባት። አሁን ግን ነገሩን ተመልካችም ጋር እያደረሰችው ነው ማለት ነው። ይሄንን ነገር ደግሞ አስተካክሊ ማለት ነው ሳምራዊት። ምክንያቱም ከተመልካች ጋር አይደለም ያለሽ ጉዳይ ማለት ነው። ኢነርጂያችሁን አተባክኑ ልላችሁ ፈልጌ ነው። ግን በእኛ በኩል ያለው ሁለታችንም እንደሚያመሳስለን ነገር ምንድነው? በቃ እኛ በራሳችን ዛቢያ ነው የምንንቀሳቀሰው፣ የራሳችን ዩቲዩብ ነው የምንሰራው፣ የራሳችን አይዲያ በራሳችን ዛቢያ ማለት ማንንም ሰው ሳናስገባ የማንንም ሰው ሜንሽን ሳናረግ የከሌን ሰው እየወቀስን እንደዚህ አይነት ቪዲዮ አንሰራም በብዛት። ለምን ይሄ ኮሜንት ላይ ምንድነው ኮሜንት ላይ አልጻፍም፣ ግን ቪዲዮ እየሰሩ እነሱ ለብር ብለው ነው ድራማ ነው እየሰሩ ያሉት ምናምን የሚሉት ነገር አለና ይሄ ነገር እውነት እኛን አይወክልም። እውነተኛን የሚያቀን ሰው እንደዚህ አይነት ነገር ይሄ ነገር ድራማ ሊሆን አይችልም በታሪክ ማለት ነው። እዚህ ጋር 2 ልጆች አሉን። 2 ልጆች ወደፊት አድርገው የሚያዩት ነገር ነው። ይሄ ራሱ ገና ወደፊት ያሳስበናል። በጣም የምንሳቀቅበት ነገር ነው። ገባሽ? ልጆቹ አይተው ወደፊት ምንድነው የሚሉት? ምን ብለሽ ነው የምታስረጃቸው? ገባሽ? ይሄንን እኛ እንደ ቢዝነስ ወስደን በታሪክ ልንሰራውም አንችልም። ይሄ እኛና እግዚአብሔር ነው የምናውቀው። ብዙ ተመልካች አላመናቸውም ማለት ነው። የእውነት አይደለም የተጣላችሁት ለዩቲዩብ ብር ብላችሁ ነው እያሏቸው ነው ማለት ነው። ብዙ ተቃውሞ ደርሶባቸዋል። እነሱ ደግሞ እውነት ነው ምንም አይነት ውሸት የለውም እያሉ አስረድተዋል ማለት ነው። ሳምራዊትና ፋኒ ብዙ ዩቲዩበሮች አሁን ላይ የውሸት ተጣልተው ግን የእውነት እያስመሰሉ ወደ ተመልካች እየመጡ ነው ማለት ነው። እነ ሳምራዊቱም ደግሞ ይሄ ነገር ውሸት ነው የሚል ተቃውሞ ደርሶባቸዋል ማለት ነው። እነሱም በተቻላቸው አቅም ለተመልካች ማስረዳት ጀምረዋል እና ለማንኛውም ውዶችዬ ለኔ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው።